ሰው እኮ ነኝ፣ መልአክ አይደለሁም። ነገር ግን በቁጣ ጊዜ አፌ ከአእምሮዬ ቀድሞ ይሮጣል እና ይህን ቃል አወጣለሁ፣ አንተ ገበሬ ነህ እላለሁ። ከዚያ በኋላ ግን እጠይቃለሁ፣ እኔ ራሴን ምን እያልኩ ነው እላለሁ። ገበሬ ማለት ምንድን ነው? እሱ የአየር ሁኔታን ከመተግበር አያውቅም፣ ከሰማይ ያነበዋል እንጂ። እኛ ጂፒኤስ እንጠቀማለን፣ እርሱ መሬቱን ያውቃል። ስልካችን ከሞተ እንጨነቃለን፣ እርሱ ዘሩ ከሞተ ይጨነቃል። ስልክ ነው የሚቀየር፣ ዘር ግን ሕይወት ነው። እና እኛ ሰዎች የምንናገረውን እንጠንቀቅ። ሰው ሲያስቆጣን ወይም ካልተረዳን ድንገት እንላለን። ስለዚህ ቆይታ እንድንሰጥ ይገባል። ገበሬ ማለት ምን ማለት ነው ብለን ጠይቅ። ሰው ማስያዝ ሞኝነት ወይስ ማንኛውም ነገር? እውነቱ ግን ይሄ ነው። እኛን የሚመግብ ሰው ነው። እኛ ስንተኛ እሱ እርሻ ላይ ነው። ፀሐይ ሲጠልቅ እርሱ በመሬት ላይ ነው። ዝናብ ሲመጣ እርሱ በተስፋ ውስጥ ነው። አንዳንድ ጊዜም እኛ እራት ምን እንብላ እንላለን፣ እርሱ ግን ሕዝቤ እንዴት ይብላ ይላል። እንግዲህ ይህን ሰው ነው እኛ ሲያስቆጣን የምንጠቀምበት ቃል አድርገነው ነው። ስላደመጣችሁኝ አመሰግናለሁ። ሸሂ ነኝ። ሰላማችሁ